ሃይማኖት ማለት ሰው ወደ እግዚአብሔር፣ እግዚአብሔር ወደ ሰው የሚመጣበት። እኛ ወደ እግዚአብሔር ከመሄዳችን በፊት እግዚአብሔር ወደ እኛ ነው የመጣው። ቀድሞ በጥንተ ፍጥረት እግዚአብሔርን በባህሪው ፈልጎ ሊያገኘው አይችልም፣ እግዚአብሔር ራሱን ካልገለጠ በቀር። ወደ ተገለጠው እግዚአብሔር እንሄዳለን እንጂ እኛ ያገኘነው እግዚአብሔር የለም። ራሱን ወደ እኛ የገለጠ እግዚአብሔር ነው እንጂ ያለ ሰዎች ፈልገው ተመራምረው ያገኙት እግዚአብሔር የለም። ለምሳሌ አብርሃም እግዚአብሔርን አግኝቷል፣ ሙሴ ጸሊም እግዚአብሔርን አግኝቷል እንላለን። ያን የተገለጠውን እግዚአብሔር ነው ያገኘ። እግዚአብሔር የሰው ልጅ መሻት ነው የምትባል እንጂ እግዚአብሔር እንደ ዕቃ ተፈልጎ አይገኝም። መሻት ይኑረን ነው። ለይትፈሳህ ልብ ዘይሐስሶ ለእግዚአብሔር፣ እግዚአብሔርን በሕግ በአምልኮ የሚሻ ሰው ደስ ይበለው ተብሏል። እግዚአብሔርን እንፈልገዋለን። የምንፈልገው መሻታችን ነው እንጂ እንደ ዕቃ እግዚአብሔር እንደዚህ ተደርጎ እግዚአብሔር የሚባል አካል አገኘው እንደዚህ ያለ ነው እንደዚህ ያለ ነው የሚባል አይደለም። ራሱን ነው እግዚአብሔር ለሰው ልጆች የገለጠ።